በአሜሪካ ቴኒሲ ላይ ፓይቶን የተሰኘውን የእባብ ዝርያ የነዳጅ ማደያውን ትኩረት ለመሳብ በመጠቀም ዝርፊያ የፈጸሙት ሌቦች ላይ ምርመራ መጀመሩን የአካባቢው ባለሥልጣናት አስታውቀዋል። የአካባቢው ባለሥልጣናት አስገራሚና ያልተለመደ ባሉት የዝርፊያ ሂደት ሌቦቹ የሚፈልጉትን እስኪያደርጉ ድረስ የነዳጅ ማደያው ገንዘብ ተቀባይ እንዳያውቅባቸውና ትኩረቱ ከእነሱ ላይ እንዲያነሳ ለማድረግ እጅግ አደገኛና መርዛማ የሆነውን ፓይቶን የተሰኘውን እባብ መጥለፉን አስታውቀዋል። በነዳጅ ማደያው የደህንነት ካሜራዎች የተቀረጹ ምስሎች እንደሚያሳዩት ከሆነ አንዲት ሴት ጨምሮ 4 ግለሰቦች ወደ በነዳጅ ማደያው ውስጥ ወዳለው ሱፐር ማርኬት ሲገቡ የሚታዩ ሲሆን እንስቷ ካሸሩም በወሬ ስትጠምደው ሌላኛው ሰው እባቡን በጠረጴዛው ላይ አስቀምጠዋል። በመከተልም ካሸሩ ያልተለመደውን ክስተት በምስል ለማስቀረት ተንቀሳቃሽ ስልኩን ሊያወጣ በሚሞክርበት ሰዓት እንስቷ ልትቀማው ሞክራለች ተብሏል። ታዲያ ግለሰቦቹ ካሸሩ በአንድ እባብ ትኩረቱን አለማጣቱ በመመልከት ሌላ እባብ ከያዙት ቦርሳ ያወጡ ሲሆን ከዛ በኋላ ስለተፈጠረው ነገር ግን በምስል አለመቀረጹ ተነግሯል። ታዲያ ምንም እንኳ እስካሁን ተጨባጭ ማስረጃ ባይገኝም 4ቱ ግለሰቦች እባቦቹን ዝርፊያ ለመፈጸም እንደ ትኩረት ማስቀየሪያ መንገድ ተጠቅመውባቸው ሊሆን ይችላል ተብሎ ታምኗል። ፖሊስም ዝርዝር ጉዳዮችን አጣርቶ ይፋ እስኪያደርግ ድረስ የተሰረቁ ዕቃዎች ዝርዝርና የዘራፊዎቹ ማንነት ከመግለጽ ተቆጥቧል። ነገር ግን ግለሰቦቹ $400 የሚያወጣ ቁስ ዘርፈዋል የሚል በፖሊስ ያልተረጋገጠ መረጃ ከአካባቢው ሰዎች ተሰምቷል። ታዲያ ይህ ያልተለመደ ዝርፊያ የተመለከቱ ሰዎች ከዚህ ቀደም በሽጉጥና ሌሎች ድምፅ ያላቸው ብሎም ስለታም ድምፅ አልባ መሳሪያዎችን በመጠቀም ዝርፊያ ይፈጸም ነበር፣ አሁን እባብም ከነዚህ መሳሪያዎች ዝርዝር ተካቷል ሲሉ አስተያየታቸውን ሰጥተዋል። ሰብስክራይብ ያድርጉና ቪዲዮውን ላይክ እና ሼር ማድረግ አይርሱ።